ከቁጣው ለመትረፍ በምትሸሽበት ጊዜ ወደ ኋላ በመመልከቷ ምክንያት ባለችበት ስፍራ ላይ እግዚአብሔር የጨው ሐውልት እንድትሆን የፈረደባት ሴት በመጽሐፍ ቅዱስ ውስጥ እንደምትገኝ ያውቁ ኖሯል። ያቺ ሴት የሎጥ ሚስት ነበረች። ዘፍጥረት 19 በግልጽ ተናግሮታል። በዛን ዕለት ጠዋት ላይ ሰዶም እንድትወድም ተፈርዶባት ነበር። የእሳት ነበልባል ከሰማይ ይወርዳል፣ ምድር ትናወጣለች፣ ሰዎች በኃይለኛ ይጮኻሉ። መላእክት የሎጥ ቤተሰቦችን ይዘው እንደወጡ አንድ ሊረሱት የማይገባቸውን ማስጠንቀቂያ ይሰጧቸዋል። የቱንም ያህል ብትደነግጡ፣ የቱንም ያህል ፍርሃት ቢሰማችሁ ወደ ኋላ ጨርሳችሁ እንዳትመለከቱ። የእሷ ቤት ትዝታዎቿ አለኝ ብላ ያሰበችው ኑሮ ሁሉም በዛ ቀን እየተነጠቀች ነበር። ባለችበት ከተማ ትታዋለች። እግሮቿ ወደፊት ቢራመዱ ልቦናዋ ግን ባለፈው ነገሮች ተይዘው አእምሯ ውስጥ ደጋግሞ የሚመጣው እነዚህን ሁሉ መተው ትችያለሽ። በስተመጨረሻም ወደ ኋላ ዞራ ተመለከተች። በዛም ቅስበት ሰውነቷ ይደርቃል። በዛ ሁኔታ የሷ ነገሮች በህይወት የነበረች ሴት በዛ አስፈሪ ቦታ ላይ የጨው ሐውልት ሆና ትቀራለች። በበረሃማው ስፍራ ላይ ለነሱ ብቻ የተነገረ ወደ ኋላ እንዳትመለከቱ። ይሄ ገጠመኝ እናንተንና እኔን የሚጠይቀን ነገር አለ። እግዚአብሔር ለወደፊት ያዘጋጀላችሁን ነገር ትፈልጋላችሁ ወይንስ እየጠፋ ያለፈውን ነገር ትሻላችሁ? አንዳንዴ እግዚአብሔር ለቃችሁት እንድትሄዱ የሚፈልገው ነገር ከተማን ብቻ አይደለም፣ ተገቢ ያልሆነ ግንኙነት፣ ወደ ኋላ እየጎተታችሁ ያለ ልማድ፣ ይዛችሁት በመቆየት ሁሌም እንዲኖራችሁ ግፊት እያደረጋችሁበት ያለ ማንነት። ሁሉ ጊዜም ለራሳችን ለአንዴ ብቻ ወደ ኋላ ዞሮ መመልከት አይጎዳም ብለን እንነግረዋለን። ለአንድ ጊዜ መጥፋት ይህን ያህል ጥፋት አይደለም። ሆኖም ግን ለአንድ ጊዜ ዞሮ የሚመለከቱ ሰዎች በፊት ለፊታቸው ተከፍቶ የሚገኘውን የመልካም ነገር በርን ይዘጋል። ካለፈው ህይወታችሁ እየተላቀቃችሁ ከሆነ ምናልባት ግንኙነት፣ ውድቀት ወይንም እያስጨነቃችሁ ያለ አካባቢ፣ ነገር ግን ወደፊት ለመራመድ ከመረጣችሁ፣ እግዚአብሔር ያዘጋጀላችሁን ነገር ለማመን ከመረጣችሁ፣ ካጣችሁት ነገር በይበልጥ እንደሚሻል ካመናችሁ፣ ስለዚህም በኮሜንት መስጫው ላይ አሁኑኑ ይሄንን ጻፉ። ወደ ኋላ አልመለከትም፣ እግዚአብሔርን ለማመን መርጫለሁ።